ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሮ Amir kam video ne? Kamera bro. Kamera. Tegala ke. Tuju kamera bro. Video ne? Iskata ini lagi. Video. Vena benar besar. Des. हाँ बसी कंफर्ट चरत ከንፈሬን እንደዚህ እስኪ ቆስል እስኪ ደማ ምን አይነት ጭካኔ ወይኔ እናቴ ተበላው ቶማስ ግርመግር በላይ በነቢጊ ጎደር ያተበልዘብለው ይያ አቺ ቆይ ባለበላት ታቀረስን አቦ ያቶ በቀለ ቤት ምን ጋር ነው? ያቶ በቀለ ቤት ያው ወይኔ ጉዴ ፈላስ ቁርሴን ወሰዱብኝ እኮ አይዞሽ ይዤልሽ ይመጣል ያጂ አቃቸዋለሁ ነይ መተላለፍ ፍቅር ሳይሽ ያየሽ ነይ በልበላ ሳሪ ማረነ ቢካ መንሽ ማያ ብርጌድ መንሽ ቤካ ጅሩ ሊያስጠጣን ነው በእናትህ በዚህ እንሄዳለን በቃ በዚህ ነው ይሩ በሉትሽ ስፓት ንገር ይምቡርሳ በልቶስ ነው ይጅላል አሰራላችሁ እኮ በእናትህ እንዴት ናችሁ? ጀሉ አምሮብሻል። ዛሬ አመሰግናለሁ። እነ በረከት ነታቻቻ በዚህ ጋር እሺ አታቸው ምን ነው ምን አደረገሽ? ሌቦች ናቸው ማዘር። እሱና ሁለት ልጆች ተባብረው ቦርሴን ሰረቁ። ጅሎ ምንድነው የላኩ ስቃ? ማዬ እነ በረከት ናቸው እኮ ስልክ ቦርሳውን ወስዶባት። ምን የኔ ጉር ናቸው? ካሉበት ይዘህልኝ ነው የኔ እናት። እስከዛ ቤት ትሆኛለሽ። Sweet my lover, you are sweet my lover, you are sweet my lover. Hello, I'm gonna find ከቶ ለቀን ሞላ አንደኛ ነሽ አበጅት ነው ይላል አባት ይዛል ከፈሩ ይላል በለው ያበደ ስልክ ነው ምንሽ እዴ መላማን በቃ ቺቺን ያጃት ማለት ነው። እኔ መላው ልሰዳታ ያራደች አው ይመችሽ በቃ ይመማል አጅሪዎች ህውስ ትባሉ አሰብም አይደል ምድረ በስመዝናው ሲነገሩን ገዳይ አልደራደርም እኔም ባንቺ ጉዳይ ባንቺ ማከመጡ የለም ማለሳለስ እነሱም ማርፉ እኔም አልመለስ የነሱ አጠሬሾ የኔ አጠር ደና ነው። አይዞሽ አሁን ነው ጅሎ እየይዟቸው የሚመጣው ጅሎ እየይዟቸው እንዴ ቦርሴ የኔ ጎበዝ ልጅ እግዚአብሔር ይስጥ ተባረክ። እሺ ባጂ ልጅ ተጉላላሽ እንግዲህ ስለኔ ብለሽ ይቅር በያቸው። ምን ላርግ እንግዲህ ልጆች ናቸው ምን ላርጋቸው? ችግር የለውም ማዘር። አይ በቃ በይ እንግዲህ እንደዛ ከሆነ ምግቡ ቀብሽ እናንተ ከምን አይዞሽ የኔ ቆንጆ ለኔም ላንቺም ለጅሎዬም ሌላው ፓስታ ቀቅለን እንበላለን። ማን ፈልጌ ነበርና ማን ነው? አንድ ጊዜ በጣም ፈልጋለሁ። አንተ ነው? እኔን ነው? አዎ። እንደዚህ ለብርቱ ጉዳይ እንዴት ፈልገኝ ይችላል?
መጣው እንዴ መጣ እኔን ነው ፈልገኝ ነው ፈልጌ ነው ተልከለ ነገ ተልኬ እንኳን አይደለም ኦኬ ምን ነበር እሺ ሳንቲም ምናምን ይኖራል ቸግሮኝ ነው ሳንቲም ይኖራል ታዲያ ላይ ያለው እንደሱ አትልም ነበር ና ተከተለኝ እሺ ና እሺ ምን ነበር ያልከኝ? ቸግሮኛል ሳንቲም ካለ እርዳኝ ለማለት ነው። እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ መሄድ ትችላለህ። እግዚአብሔር ይስጥልኝ መሄድ ትችላለህ። አብሮ ይስጥል ሞባይል እያናገሩ ማስከርከር ለአደጋ እንደሚያጋልጥ አያውቁም። ለ300 ብር ቅጣት ስል የ5 ሚሊዮን ብር ስራይ ልታ እሺ የኔ ጌታ ምን አለ ጥፋተኛ መሆኑን አውቀው እንኳን ለአሁን እንኳን ቢያወርዱት ነው ያለው። በቃ ዝም በል በቃ ወረቀቱን አምጣና አይልክ ያው አዲሱን ቢዝነስ ሰውየው አላስበላም ብሏት እንግዲህ ተጠይቆ እምቢ ያለ በኋላ አልቅሶ ይሰጥ ትክክል ያንተ አፍ ከቅጣት አያድንም። እሺ ስነ ስርዓት ይዘው አስከልክል ህግ ነው እያስከበርኩት አጥፋ እባክህ ጆሮዬ ላይ አታጮህብኝ ዛ ምንድነው አንድም የታመመ ሰው አጫንክም ምንድነው እንደዚህ ያጮህ ከተማ የምትረብሸው ራሴ ታምሜ ዶክተር የመጀመሪያ ልጅ ነው እንዴት ነው የሚያደርገው ማስተጫወቶች ስም ይጠራል ካላወቅ እንክት ማሽን ሳንፈልግ እኮ ቲፎዞ አረገን ዶክተር በእናትህ ላሊጋ ዲዝልስ ቡንደስሊጋ ከዝ ማንቸስተር በረኛ ያው ዶክ ማንቸስተር ማን መልሽ አድራሚ ሞሪኖ ተካሽ አንተ መልሰው ምንድነው እኔ እኮ አይቻላ ማንቸስተር በረኛ ድሮግባ ዛቢባ ኦላና ብራቮ ዶክተር ኦናና ደረስክልና በኤችዲ ሰራውት በስፖርትና ጤና ሳይንስ ኢሚግሬሽን አስቶን ቪላ ረዳት አሰልጣኝ አስቶን ቪላ እናታ ፈርተኛ አብደላ የበላነውም ብላ ፒኤችዲን ተጠቀም ብላ ምን አስቶን ቪላ ነው አልካ ማንዴላ ቃስበላ እሺ አራ ማላ አራ ቢያንስ ረፍት እንውጣቆ አራ ረፍት ይኸውልህ አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ እሺ ሄሎ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ የምርህን ነው ያስግባለት ስለሚቻል ምንድነው ልጃችሁን አግተናል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት አረ በጥሩ ጊዜ አታስፈራሩን በላቸው እንደውም ዱላ ይጨምሩበት ነግሬሽ ነበርኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ በቃ ሄጄ ለድርተኞቹ ልንገራቸው አንቺ ደግሞ አልሞተም እኮ ገና በቃ አሁን ልብሶቹን አውጥተን ለደሃ እንስጣቸው ደሃው ማሱ ነበር ስለዚህ እናቃጥለው ቤት ውስጥ የነካውን ዕቃ እንጠበው አረ እንቅበረው እንደውም በልጅነቱ አንድ ጊዜ ነው ምናምን ሳላቅፈው አልቀርም እኔ እጄን ቆርጠዋለሁ አረ እኔም ጡቴን አጥብቻለሁ በቃ አንቺም ቁረጩ የህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ ሄሎ አባዬ ማዬ እኔ ነኝ ፕራንክ ነው ማለት አልገባኝም ቀልድ እኮ ምናምን ነው አስጨነቅኳችሁ አይደል አንተ በክት ማትራባቱ ነው ያልከው ከየትም ተበቃ ነገርሽ ነበር ደግሞ እናስወርደው ብዬ ውጋት እንደምን አደራችሁ እንዴት ቲቸር ዛሬ ደግሞ ተመርቀኖለታል አተ ቀንዳውጣ ቲቸር ደግሞ ዳይሬክተሩ እየፈለገ ነው ለምን እንዴ አራተኛ ቢክፍልን ጣራ ገንጠለሽ ጠንደቀምክ በሰማ እንዴ በምን አወቀ ቲቸር አየዋ ብዙ ያስተታል እንዴ
ኧረ ቲቸር 7 ቆርቆሮ እኮ ነው የገነጠልከው። አዎ ምን ግሜ ነው? ምንም ቃምክ ምንም አይመለከተኝም። ተባራል። ፕሊስ ዳይሬክተር አታባሪኝ ፕሊስ። ዋን ሞር ቻንስ ፕሊስ። ለሱሰኛ ምንም ቻንስ አልሰጥም። ውጣልኝ። አይ እንግዲህ ምን ነው ሱሰኛ? እርሶስ ዝልም ያሉ ሱሰኛ አይደሉ እንዴ? ጃምቦ አይቀረው፣ አረቄ አይቀረው፣ ጠላ አይቀረው፣ አተር አይቀረው። ዲስክራሲያቶ ገደብ። ይሄን በለጪ በገለምሶ ጥቅም አለ። በቃ ጭንቅላት እንደፋፈነው። ስማኛ ጠጪ ማህበሮች እኮ ከእናንተ ቃማቴ ማህበሮች በጣም ነው የምንሻለው። ኧረ ቲቸር ምን ነው ተናገረ እኮ። ኧረ እንኳ ግጥም ቃሚዎችና ጫት ነጋዴዎች ነፃ አውጪ ግንባር 40 ጃምቦ ለሚጠጡ ሰካራሞች የተጻፈ ግጥም። ሰክሮ ከሚንጫጫ ሰካራም በጭባጫ ለጫትና በርጫ የባላንዶር ዋንጫ ከቢራ ከጃምቦ ካረቄ ታቀቦ መቃሙ ይሻላል ገለምሶና ቆቦ። ገደል ከሚገባ ሰክሮ ተወላግዶ መቃሙ ይሻላል ጉራጌና ወንዶ። ሰክሮ ጥርሱ ወልቆ ከሚሰበር ወድቆ ጫቱን ቢቅምቆ በርጫውን አድቅቆ ዕውቀትን ሰንቆ ያስባል አርቆ። ማናባሽ ነው ሞላሽ አሁን ማናባሽ ሙይ ብለሽ ነው አሁን የሞላሽ። እሺ ልቀንሰው በቃ ወንደል ያሽ የትም እየዞርሽ ይወጣሽ ችግር የለ። ተቅላል እንጂ ሰፈር አምጪው ተቅላል በደንብ። እስቲ ዝም ብለህ ጠጣ። ዝም ያርግሽ አንቺ አለገና ታማል ብለሽ ለሰፈሩ ተቅላልልኛለሽ አይደለም እንዴ? መቀናቱ ነው ላነቃሰ እኔ ላንቺም ቀና እና ዋይ ስስኪ ቶሞች ተሻላለ ዙሪ ለሞንደሩ እና ይሁሉ ምንድነው የሚያንጨረጭር? አንተ ምንድነው ቀናው? ታማሃል። አርፈ ዝም አትልም? አሳይሻለሁማ። እግዚአብሔር ይመስገን። ሰላም ነው? እንዴት አለ? ደህና ነህ? ሁሉ ሰላም። በቃ ቁጭ በል። ምንድነው በቃ ቁጭ በል እዚህ ጋር። እኔ ትንሽ ቆይቼ እመጣለሁ። በሉ ተጫውቱ እናንተ። ጋሽ ካሳ እንዴት ነው? ደህና ነኝ። እንዴት ነው? እየበረታህ ነው? አሁን አረጋይ ጻድቁ የተመሰገነ ነው። ሰላም ነኝ። እንዴት ነው የሚያደርገው ጋሽ ካሳ? አሁን እንዴት ነህ? ሎቴስታ ነው የሚጠወጥረኛል። በቃ ያንፎቀፍቀኛል። ሎሌት ደግሞ ለሰው ሰዓት እዚህ በቃ እንደ ለበረምጣድ አይነት ነው። በቃ ዝም ብሎ ነው የሚያውቁላላኛል። በቃ አይዞኝ ተቃጽለ እንዳተ አይዞኝ ዋይ ደህና ቦታ ሄደህ ለምን ታዲያ አትታየውም? አሁንማ ተመረመርክ እኮ አሁን ተመረመርክ። አወኩት በቃ ለሽታ አወኩት እኮ። ምን ሆነ በሽታ? እንደው ምን አሉ? ያው እንግዲህ ተመርምሬ ተነግሮኛል አለ። ሰላም ነው ብቻ በሽታው ያው የዘመኑ በሽታ ነው አሉ። ይሄ መጥፎ በሽታ ካንሰር ነው እንዴ? አይደለም አንተ ካንሰር አይደለም፣ ሌላ ነው ብቻ ተጎኝታል አሉ። ችግር የለም ሌላ ነው። ምን ኩላሊት ፌል አደረገ እንዴ? ምንድነው ግን ሞታችሁም ተማርቶ ያለ የውን ኩላሊት ነው የምታመጣው? እኔ እንድሞትላችሁ ነው እንደምትፈልጉ አይደለም። በቃ ታዲያ ምን ልበል? አሁን እኮ በሽታውን እኮ ምንድነው? ምን ያዘ? ምን ሆንክብኝ? በቃ ህመሙን ያውቀዋለሁ። ታይማ ነው ለዚህ ለዘመኑ በሽታ HIV ነው አሉ። በቃ ሎስ ነው አሉ። ምን ኦዋ ምን ነው ችግር አለ እንዴ? የታመምኩት እኔ ችግር አለ እንዴ? HIV በደም ውስጥ ኦዋ ምን ነው ደህና አይደል እንዴ ታመምኩት? አይዞ ተጫወት። እግዚአብሔር ይማሩት፣ እግዚአብሔር ይማሩት። አሜን፣ እግዚአብሔር ይማሩት። አሜን። ሰላም ሁን፣ ደህና አደር። ሰላም ሁን። አባቱ ሰራሁለት። አባት እስቲ ደገፍ አድርገኝ። ምን ነው አሞሽ ነው? ማን እንደዚህ ያለ? ምን ፈልጌ ነው? እና መንገድ ላይ ነው እንዴ ምክር የምትፈልጊው? ምን ጨንቆሽ ነው? አይገባም እንዴ? እጄ ላይ ብር የለም። ኪስሽ ውስጥ ነው? የሚያወጣልሽ ነበር እንዴ ስትፈልጊ የነበረው? ይደረሳ እያወራን ካልተግባባ እንዴት እንግባባ ነው? በምልክት ቋንቋ አቺ። አረ ብር ጠሮብኝ እኮ ነው። ታዲያ ለምን በፕራይም ቤት? የኔ ፍቅር ልደቴ 3 ቀን የቀረው ሰርፕራይዝ ልታደርገኝ ነው? እንደዚህ አይነት ስጦታ የኔ ፍቅር ማንም ሰጥቶሽ አያውቅም። ሰርፕራይዝ። ወይኔ መኪና ሰጠህ? አይደለም ከሱ ጋር ነው አቺት የምታረጊብኝ። ያማል እንዴ? አራና ያላቀው አንቺ ትናንት ከኔ ጋር ነበርሽ? አንተ ነጥርሶ ጠብሳለህ? ምን አውቂ ወንበር ላይ ቆሞ ይሆናል የጠበሰሽ? ኧረ እኔንም ረጅም ሰው ጁል ነው የሚመስለኝ ስትለኝ ነበረ። እንዴት ማለት እየሰደብከኝ? ምሰድብስ? እሺ በእናታችሁ አትጣሉ። አቺ ሂጂ አጭበርባሪ። ሁለተኛ አይንሽ ማየት አልፈልግም። በል ብሬ ናፍጥ ነው። እሺ ከፍሎ መፋታት እያለ ገና በተዋወቅን በሳምንቱ ልደቴን አክብርልኝ ትላለች እንዴ? አባት ናስቲ አዳፋኝ
እንዴ ምን ነው እንዴ? አዳፈኛ አላልሽም እንዴ? ጌታና ይብሽ ካናቀብኝ እሙዬ። አቤት፣ ምን ልርዳ? የድምጽ ነው እንዴ የምትሰሪው? ምን ነው ቀጠነብህ እንዴ? ቀጠነ ትላለች እንዴ? የባጃጅ ሰውነት ይዛ የሲኖ ድምጽ እያወጣች። አቤት፣ አንተ ሚስቴ ምን እንደምትላት? ጉሮሮ ተቀያይራችሁ ነው እንዴ? እገልሃለሁ። ማዘር ፌስታል ይዞ መንቀሳቀስ 5000 ብር እንደሚያስቀጣ አያውቁም? እና እንጀራ ገዝቼ በኮንዶም ሊያዝልህ? ይሄን አካውንት ተከተሉ፣ በጣም ያዝናናችኋል። ይሄ ባለፈው ክፍል ነው። ማርቆስ ተይዞ ማለት ነው። እዚህ ጋር የተፋባቸው ማለት ነው። ሌላ በጎይታ በእናትህ እንደምን ብለሽ በጎይታ ለፍጹም አልጨምርልሽም። ክፉ ነሽ አለ። የባለፈው ጊዜ ፎቶ ልኮ ነበር ለፍቅረኛዬ ብላ ነገረችው። እኮ ዛሬ በጣም ደስ ባለኝ አላት። ደቂቃው አልቋል ስትል እሱ ፈቶት ቁንትን ፈታው። ማርቆስ ጳውሎስ ተነሳበት። ቀጣይ ክፍል ይቀጥላል። ቀኑ ሙሉ ምንም ሳልሸጥ ልዋል እንደ በእናንተ ምክንያት። አበል አበል ወደዚህ አበል አስገባው። አንተ አበል እናንተ ራንታ ያዝ ምንድን ነው? ኧረ ልቀቀኝ ነው እንደ ልቀቀኝ። This is clean. Don't cry. Do it. You do it. Don't worry. ሜዳትን ጥራት እስኪ። ምን ልትሆን ነው? በአካልም ትመታለች እንዴ? ብቻ ነበር የሚመስለኝ። በአካልም ትመታለች እንዴ? አይዞህ ተረጋጋ።